ሰላም ሰላም ውዴ ቻናሌ ተመልካቾች እንዴት ቆያችሁኝ? ይህ ላይፍ ዊዝ ዮሳኒ የተሰኘው ዝግጅታችን ነው። ዛሬ ደግሞ ይዤላችሁ የመጣሁት አይምሮአችን ስለማጽዳት ነው። አይምሮአችን ማጽዳት ማለት እንግዲህ በህይወት ውጣ ውረድ መካከል እኛም ስንኖር በህይወታችን ውስጥ ስንኖር ብዙ አላስፈላጊ የሆነ ሀሳቦችን ይዘን እንጓዛለን። ብዙ ኔጌቲቭ የሆነ ሀሳቦችን ይዘን እንጓዛለን። እንግዲህ ዛሬ ደግሞ የምንወያይበት ሀሳብ ስለሱ ነው ማለት ነው። አይምሮአችን ማጽዳት ማለት በውስጣችን የምናስበው ኔጌቲቭ የሆኑ ሀሳቦችን አላስፈላጊ የሆኑ ኑሮዎችን ማጽዳት ማለት ነው። ይህም ማለት ደግሞ ጠዋት ከእንቅልፋችን ስንነሳ አጠር ባለ አገላለጽ ስንገልጸው ጠዋት ከእንቅልፋችን ስንነሳ ኪሳችሁን አጽዱ ይባላል። ይሄ የሚባልበት ምክንያት ምንድነው? ኪሳችን ውስጥ የተለያየ ቆሻሻ ሊገኝ ይችላል። ከአንዳንዴም በላይ አይጠፋም። የማስቲካ ልጣጭ ሊሆን ይችላል፣ የማይፈለጉ ወረቀቶች ወይም ደግሞ የተለያዩ ምግብ በልተን ልጣጩ ኪሳችን ውስጥ ወር ቦርሳችን ውስጥ መኪናችን ውስጥ ልናደርግ እንችላለን። አላስፈላጊ የሆኑ ሪሲቶችን ይዘን እንጓዛለን ማለት ነው እና ከቤታችን ከመውጣታችን በፊት ኪሳችን ማጽዳት ይኖርብናል የሚባለው ለዛ ነው። አይምሮአችን ደግሞ በዛ ልክ ነው። የማይፈለጉ ኔጌቲቭ ነገሮችን፣ አላስፈላጊ የሆኑ ሀሳቦችን፣ አላስፈላጊ የሆኑ ወሬዎችን፣ አላስፈላጊ ሚሞሪዎችን ይዘን እንጓዛለን። ስለነዚህ ነገሮች እናስብ ደግሞ አይምሮአችን ምን ይሆናል? ቢዚ ይሆናል። ቢዚ ስንሆን ደግሞ ፊውቸራችን ማሰብ ይከብደናል። በኪሳችን ተሸክመን የተለያዩ አላስፈላጊ የሆነ ወረቀቶችን በአይምሮአችን ደግሞ በኔጌቲቭ ነገሮች ተከበው የተሻለ ሀሳብ ማሰብ አንችልም። ምክንያቱም አይምሮአችን የሰጠነውን ነው አብዝቶ የሚሰጠን፣ የዘራነውን ነው የምናጭደው። አይምሮአችን ደግሞ በሰጠነው ልክ እንቀበላለን ማለት ነው። ስለዚህ አይምሮአችን ማጽዳት ይኖርብናል ማለት ነው። ሶሻል ሚዲያ ላይ ያለው ሰበር ዜናው፣ የቆሸሸ ወሬ፣ የተረጋገጠው ያልተረጋገጠ ወሬ በምናይበት ታይም አይምሮአችን በእነዚህ በማይጠቅም ነገሮች ይሞላና ከዛም ቀናችን ይቆጣጠራል። እነሱን በማሰብ ደግሞ ጊዜያችን እናጠፋለን ማለት ነው። ትላልቅ ህልሞችን እንዳናስብ፣ ትላልቅ ህልሞችን እንዳናሳካ፣ እንዳናልም ያደርገናል። ነገሮች እንዳናይ ያደርገናል አጠቃላይ። ምክንያቱም አይምሮአችን ቢዚ ነው በማይጠቅም ነገሮች። እንደገና ትላንት የሆነው ያለፈ ነገር ከደቂቃዎችን በፊት የሆነው የተከሰተው ኔጌቲቭ ሀሳቦችን አይምሮአችን እያመጣ ያለፈው ጊዜ ላይ ፓስት በሆነው ትላንታችን እያመጣ ስለዛ ብቻ እንድናስብ ያንን ደግሞ እንድንደግም ያደርገናል ማለት ነው። ይሄ ደግሞ ህይወት አይደለም። መረዳት ያለብን ነገር ይሄ ህይወት አይደለም። አንዳንዴ ደግሞ ስሜታችን መቀበል፣ ሁሉንም ስሜታችን የሚሰማንን ስሜት መስማት የለብንም። በዛ ሰዓት የምንኖረው ትላንት ነው ወይ ደግሞ ወደፊታችን ነው። ወደፊታችን ደግሞ አናውቀውም። ነገ ሲመጣ ዛሬ ሆኖ ነው የሚመጣው፣ በኋላ ሲመጣ ሆኖ ነው የሚመጣው። ስለዚህ የኛ ኃይል አሁንና ዛሬን ብቻ ነው። ነገ የሚባል ቀን የለም፣ አሁን ብቻ ነው ያለን። ስለዚህ ይሄ ሁሉ በአይምሮአችን ውስጥ የተከማቸው ኔጌቲቭ የሆነ ሀሳቦችን ማጽዳት ይኖርብናል። በቃ ያለፈ አልፏል፣ የሆነው ሆኗል፣ የነገው ደግሞ የሚሆነው ይሆናል። እስካሁን ድረስ ቤታችን ውስጥ፣ ቁምሳጥናችን ውስጥ፣ ኪሳችን፣ ጠዋታችን፣ ሚሞሪያችን በማይሆኑ ነገሮች ሞልታችሁ ልትኖሩ ትችላላችሁ። እንኖራለን አብዛኞቻችን። አሁን ግን ከዛ ነገር መላቀቅ ግድ ነው ማለት ነው። ስልካችን ስንከፍተው በቃ ለጥሩ ነገር እንደሆነ ሰላም ልናገኝበት መሆን አለበት። በቃ አይምሮአችን ስናጸዳ ህይወታችንም አብሮ ይቀየራል፣ አብሮ ይጸዳል። ምክንያቱም አይምሮ ከተማ ነው። ከተማ ሲቆሽሽ ደግሞ ለእይታም ራሱ ይረብሻናል። ለመዝናናት ስንሄድ ራሱ የሆነ ንጹህ የሆነ ቦታ፣ ሰላም የሚሰጠን ቦታ አይደለም። ስለዚህ ያ ቦታ ከቆሸሸ ግን አንፈልገው፣ አንሄድም ወደዛ ቦታ። ስለዚህ አይምሮአችን ደግሞ ከተማ ከሆነ፣ ከተማ ደግሞ ለእይታ የሚረብሽ ከሆነ ያንን ቦታ ጭራሽ አንፈልገውም ማለት ነው። ምክንያቱም ስለሚረብሸን። ከተማ ሲጸዳ ግን ንጹህ አየር ይኖራል፣ ደስ የሚል መዓዛ አለው። አይምሮአችንን በተመሳሳይ ሲጸዳ ደግሞ ስብዕናችንን የተስተካከለ ይሆናል። ውስጣችን ራሱ የትም የማናገኘው ሰላም ይሰጠናል ማለት ነው። ስለዚህ አይምሮአችንን እናጽዳ። ስልካችንን ስንከፍት ልንማርበት፣ ልንሰራበት፣ ልናስተምርበት ጥሩ ነገሮችን ለህይወታችን የሚጠቅሙ ልናይበት መሆን አለበት። ምክንያቱም ሶሻል ሚዲያ በአሁኑ ዘመን ካልተጠቀምበት ይጠቀምበታል 100%። ዘመን አመጣሽ በሆኑ ብዙ ችግሮችን ይዞብን ይመጣል ማለት ነው። ከዛም የማንወጣበት ችግር ውስጥ ሊከተን ይችላል። አይምሮአችን ደግሞ የማይፈለጉ ነገሮችን ማስወገድ አለብን፣ አላስፈላጊ ክስተቶች። ይህንን ደግሞ የምናስወግድበት አንድም በይቅርታ አንድም በጸሎት
ማስወገድ እንችላለን ማለት ነው። አእምሯችን እረፍት መስጠት አንድም ለህይወታችን ነው፣ አንድም ለራሳችን እረፍት ሰላም መስጠት አለብን። ምክንያቱም ውስጣችን ሰላም ሲሆን ውጫችንም ሰላም ይሆናል። ውጫችን ሰላም ካልሆነ ግን ውስጣችንም ሰላም ሊሆን አይችልም። ስለዚህ አእምሯችን ማዝራት አለብን። የምንጠቀምባቸው ሶሻል ሚዲያዎችም ለኛ ሰላም የሚሰጠን ለኛ እረፍት የሚሰጠን መሆን አለበት። ምክንያቱም አሁን ለምሳሌ የስልካችን ሚሞሪ ፉል ቢሆንና ስፔስ ባይኖረው ስልካችን ጠቃሚ የሆኑ ነገሮችን ሴቭ ለማድረግ ስልካችን ስንጠቀም እነዛን ሴቭ ሊያደርግልን ይችላል፣ አያደርግልንም። ምክንያቱም የስልካችን ስፔስ ፉል ስለሆነ ፉል የሆነው ደግሞ በሆነው ባልሆነው በሚጠቅም በማይጠቅም ቪዲዮዎቹን በማይጠቅሙ ፎቶዎቹን ሊሆን ይችላል ፉል የሆነው። ከዛ ስልካችን ምን ያደርጋል? ስታክ እያደረገ የምንፈልገውን ልክ አያስጠቅመን። ግዴታ ማድረግ ያለብን በዚህ ሰዓት የማይፈለጉ ቪዲዮዎችን፣ አላስፈላጊ የሆነ ፎቶዎችን፣ አላስፈላጊ አፕሊኬሽኖችን እየመረጥን ዲሊት ማድረግ ይኖርብናል ማለት ነው። ፉል የሆነው ስፔስ እያጸዳን እንሄዳለን። አእምሯችን ደግሞ ልክ እንደ ስልካችን ፉል ሲሆን አንዱን ሳንይዝ አንዱን ሳንጨብጥ እንቀራለን። ስለዚህ ኔጌቲቭ የሆኑ ሚሞሪዎችን አእምሯችን ቢዚ ሲያደርገው ነጋችን ጨልሞ ይታየናል፣ ተስፋ ቢስ ያደርገናል፣ አርቀን እንዳናስብም ያደርገናል። በአጠቃላይ ህይወታችን ያጨልምብናል። ትላንታችን ላይ ስታክ አድርገን ዛሬ ላይ ሆነን ትላንትን እንድንኖር ራሳችን እየፈቀድን ነው ማለት ነው። ሶ የተመረዘ ህይወት ከምንኖር ደግሞ ለምን አእምሯችንን አጽድተን ኔጌቲቭ የሆኑ ነገሮችን በሙሉ አስወግደን ዛሬያችን ነጋችን ውብ አናደርግም ባይ ነኝ። ስለተከታተላችሁኝ እጅግ አድርጌ ነው የማመሰግነው። በሌላ ቪዲዮ እስከምንገናኝ ድረስ ሰላም ቆዩ። ባይ